ድሮ የዛሬ 30 ዓመት በፊት ዳዋ ወጥተናል። 20 ዓመት በፊት ያለ ስሞችን እናውቃቸዋለን። ጉራጌ ሀገሮች ሁሉ አብረን ነው የዞርነው። አላህ ይቀበለን፣ አላህ ይውደደን፣ አላህ ያንበሻብሻችሁ። ባረከላሁ ለኩማ እስኪ በሉ ባረከላሁ ለኩማ ባረከላሁ ለኩም ወባረከ አለይኩማ ወባረከ አለይኩም ወጀመዐ በይነሁማ ፊል ኸይር። ይሄ ይገርመኛል። እስልምና አጂብ ነው። ስለ ሁሉም ነገር ይናገራል። ስለ ዝናብ ይናገራል፣ ስለ መብረቅ መጮህ ይናገራል፣ ስለ ዶሮ መጮህ ይናገራል። ሙሉ ነው እኮ ያለው እኮ ዝም ብለን እኮ አይደለም። ስለ ምግብ መብላት ይናገራል፣ ስለ ኑሮ ውድነት ይናገራል። ሙሉ ነው እስልምና። እንዳታፍር በእስልምና አንገትህን እንዳትደፋ ነቃ በል። የትኛው ነው እስኪ ስለ ዶሮ መጮህ የሚነግርህ? የትኛው ነው ስለ መብረቅ ሲጮህ እንዲህ በል የሚልህ? የትኛው ነው ከጦርነት ስትመጣ ልብስ ስትለብስ፣ ምግብ ስትተኛ፣ ከቤት ስትወጣ፣ ማታ ስትገባ፣ ስትንቀሳቀስ፣ ስትበላ፣ ስትራመድ፣ ስታይ፣ ስትደነግጥ የምትለው የሚያስተምር ሃይማኖት እስላም ወላሂ ሙሉ ነው ያለው። ለዛ ነው ሙሉ ነው። ሱብሃንአላህ ድንጋጤ ሲመጣ፣ ሰርግ ሲመጣ። ስለዚህ ብዙ ጊዜ የሰርግ ጉዳይ ይሄን በሉ ተብሏል። እኔ ብለው ትላለች ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነሁማ ፊል ኸይር። ይሄንን በሏል። ይሄን ያለ ጊዜ አላህ የተባረከ ኒካ ያደርግላቸዋል። ዘራቸውም ያማረ አላህ ያደርግላቸዋል። ርዝቃቸውንም አላህ ይሰበስብላቸዋል። የሚገርመኝ የአላህ ንግግር ነው። ወአንኪሁል አያማ ሚንኩም ከእናንተ ውስጥ ያለው እኮ አጋቧቸዋል። እኔው የሚገርመኝ ምን አለ እንየኩኑ ፉቀራ እንደው ድሃዎች ቢሆኑ አጋቧቸዋል። የሚገርመኝ ከዛስ ይሁኒሁም አላህ ሚን ፈድሊ ያለ ከኔ ጸጋ ሀብታም አደርጋቸዋለሁ። ይገርመኛል ያላህ ነገር ይሁኒሁም አላህ ሚን ፈድሊ። ይገርማል። ኒካህ ርዝቅን የሚሰብ ኒካህ ርዝቅን የታሰረብህን ስራ የሚፈታልህ ኒካህ፣ የተበላሸብን ነገር የሚያስተካክልህ ኒካህ